በጣም ማፍቅርሽ ሜቢ አንቺ መልስ ምን ይሁን አላቅም ብቻ ግን ይሄን ነገር መናገር እንዳለብኝ ከልብ ነው ወይርም በእውነት ከልብ ነው ልግባኝም ፍቅር ነው እንዴ ማለት እናንተ እኮ በዚህ መስመር አልነበረም እኮ ምን ተዋወቀው አይደል ያ እንደሚከብድሽ አውቃለሁ ይሄን ነገር ምክንያቱም እኔና አንቺ ጓደኞች ነበርን በስራ ቦታም ብዙ ነገሮች አሳልፈናል ከመቼ ጀምሮ ነው እንደዚህ አይነት ስሜት እየተሰማክ የነበረው አንደኛ እናንተ ከሁለት ዓመት በፊት ነበር የምትተዋወቀው በስራ በኩል ግን ደግሞ በስራ በኩል ከማውቃቸው ሰዎች ጓደኝነታችን ጥሩ ነበር አውቃለሁ ግን ደግሞ ወደ ፍቅር የሚያደርስ ነገር ምንም አልነበረንም እና ከመቼ ጀምሮ በጣም ተራርቀናል እኮ እናንተ እንዴት ነው ይሄ ስሜት ተሰማ ከልብ ነው ወይስ የቀለድክብኝ ነው እኔ ከልቤ ነው በእውነት ይሄን ነገር ስልሽ ሜቢ ጊዜውን አይሆን አላቅም ይሄን ነገር ምን ማለት እንዳለብኝም አላቅም ግን ያኔ ጀምሮ ይሰማኝ የነበረ ስሜት ነው ታዲያ ለምን ደበከኝ እስከዛሬ አላቅም በጣም ፈርቼም ነበረ ቻይ ከብዳል አንዳንዴ ያንቺንም ደግሞ ምላሽ ሳስበው ደግሞ ሌላ ነገር ነበር ሲሰማኝ የነበረውና አሁን በቃ ከዚህ በላይ መጨነቅም እንደሌለብኝ ስላሰብኩኝ ግዴታም ደግሞ ላንቺ መናገርም እንዳለብኝ ስላሰብኩ ነው ይሄን ነገር ግዴታ በቃ አውጥቼ መናገርም እንዳለብኝ ስላመንኩ ነው ዛሬ አዲስ አበባ ድረስ መጥቼ ላንቺ ለመናገር የፈለኩትና መልስሽ ምንም ይሁን ምንም ለኔ ግዳይ ስተው ግን ይሄን ነገር ላንቺም እንድታውቂ ስለፈለኩ ነው እና የሚ በጣም ነው ማፍቅርሽ ይሄን ነገር ሜቢ አንቺ መልስም ሊቀይረው ማይችልም እናም ደግሞ ያው አሁን ላይ ካብሽ ጋር ያለሽም ነገር ማቃለው ካብሽ ጋር ያለሽም ነገር ላይ ግን ያው ሁሌም ቢሆን እኔ የምመኘው ዩቲዩብ ቤተሰቦች የሚያውቃሉ ሁሌም ቢሆን ማወራው ሩታና አብርሽ አንድ ላይ ብቻ እንዲሆኑ መፈልገው አንድ ላይ የሚያምሩት ልጅ የሚባል ነገር አለ መሐላቸው አንድ ላይ ሆነው ፍቅራቸው እንዲቀጥል ቤተሰባቸው እንዲታደስ ነው የምፈልገውና እኔና አንቺ ደግሞ ሞር ፍቃደኛ ከሆንሽ አንድ ላይ ሆነን ያው ድሮ በጓደኝነት ነበር አሁን ደግሞ በፍቅር መቀጠል ብንችል እኔ እንጃ ይሄን ሐሳብ እንዴት ከድንገት እንዳመጣው አላውቅም ግን ይሁን አንደኛ ያለውበት ነገር አንተም ፍቅር መቀበልበት ሰዓት አይደለም ምክንያቱም እኔ ኤርሚ በፍጹም አሁን ይሄን ሐሳብንም መቀበል አልችልም ምክንያቱም ከዚህ በፊት ስቲል ዞር ብዬ እንኳን የሆነ እንዳልቆጣክ እንዳልሰድብህ የሚያደርገኝ ጓደኝነታችን አለ ገባ የሥራ ባልደረባዬ ነበርክ እንተዋወቃለን ምናምን ነገር እና ይሄ ስሜት ከመጀመሩ እንደዚህ አይነት ስሜት እንደተሰማህ አላውቅም እንደገና ደግሞ ቪዲዮዎች ታይ ነበር ወይ ምናምን አልከኝ ደግሞ በጣም ከይቅርታ ጋር ስለምንም ስለምሰራው ቪዲዮ አላየሁም ከዛ ባለፈ ደግሞ ኤርሚ እኔ አሁን ማፈቅረው የምወደው ማከብረው ሰው አለ ልቤ ላይ ሰው አለና ይሄን ፍቅር ልቀበልም አልችልም ከዛ ባለፈ ደግሞ ስታስበው ራሱ እኔ ካንተ ጋር ልሆን አልችልም ምክንያቱም እኔ ያለሁበት ሁኔታና አንተ ያለበት ሁኔታ ልክ አይደለም እኔ በጣም ፍቅር ውስጥ ነው ያለሁት በጣም ብዙ ነገር አሳልፍ ያለው ከአብርሃም ጋር ገባ ይሄ አሁን አይሆንም ብለህ ከአብርሃምና ሩታ ጋር ራሱ አይሆንም ብዬ የማስብበት ምንም መንገድ ላይ አይደለም ምክንያቱም ከበፊቱም አሁን ያለውበት ሁኔታ ትረዳለህ ብዬ አስባለሁ ያ ማለት አሁን ያለውበት ሁኔታ ከአብርሃም ጋር ምንድነው ፍቅር ውስጥ ነው ያለነው ለዛ ነው እኔ እናንተ በፍጹም አብረን ነው ማንችለው ገባ ግን ደግሞ ምናልባት ለምን አፈቀርከኝ ምናምን ልልህ አልችልም በእርግጥ የሆነ ጥርጣሬዎች ነበሩ ምክንያቱም ቴክስት ጽፍልኛለህ ላግኝሽ ምናምን ትለኛለህ ምናምን ነገር ቢዚ ሆኜ ነው ያልመለስኩልህ እንጂ ሳልመልስ ወይም ደግሞ ሳላቀው ወይም ደግሞ አንተን ማውራትና አንተን አለማግኘት ፈልጌ ሳይሆን አዛታይም ነገሮችን ተራራቡብኝ ስለነበረ ነው ስለዚህ ኤርሚ ለምን አፈቀርከኝ ለምን ወደድከኝ እኔ ያለሁበት ሁኔታ እያወቅ እኔ ላሰው እንደማፈቅር እያወቅ ለምን ምናምን ምልህ ነገር የለም ጥሩ ነገር እንደማሳለፋችሁ ምናልባት ወንድ ልጅ ነህ ሊሰማ ይችላል ይሄን ነገር ደግሞ ለኔ ብዙ አዲስ ነገር ያልሆነው እንዳልኩት ነው እኔም ላንተ ጥሩ ቦታ ነበረኝ አንተም ለኔ ጥሩ ቦታ ነበረክ ሪስፔክት ባለው መልኩ ነው እናንተ ምን ተዋወቀው ገባ ሪስፔክት አድርገን ነው ያ ነገር ግን እኔ ጋር ያለው በጓደኝነት ነው እስካሁን አንተ እንዴት አድርገህ ወደ ፍቅር እንደገባባ አላውቅም ያው ፈልገን አይደለማ ምናፈቅረው ሰው እሱ ልከነህ ግን ፈልገን አይደለም ለምሳሌ አንቺም አብርሽን ስታፈቅሪ ፈልገሽ አይደለም ያው የፍቅር ስሜት ሰው ላይ ይጋባል ወይ ደግሞ አስበንበት ሰው አፈቅራለሁ ብለን አይደለም ምናፈቅረው ገብቶኛል ግን እኔ ደግሞ ለምን አፈቀርከኝ እያልኩ አይደለም እኮ አሁንም ገባ እንድታዝንም እንዲከፋህም አይደለም ግን ማግኘት የማትችለውን ሰው ነው ያፈቀርከው ስለዚህ ግልጽ ነው የምነግርህ ምንም ተስፋ ልሰጥ አልችልም ተረዳኸኝ አይደል ኤርሚ አንተ በጣም ወዳጄ ነህ በጣም ብዙ ነገር ስራ ላይ ብዙ ነገር ያሳለፍን ሰዎች ነን ገባ ስራ ሲበላሽብኝ ሲቀዘቅዝብኝ ኤቭሪቲንግ ከጎኔ የነበርክ ሰው ነህ ስለሱ በጣም አመሰግናለሁ
ግን ደግሞ ለእንደዚህ አይነቱ ነገር ግን በፍጹም ሬዲ አይደለሁም ልክ ፈልጌ ነው። እና ደግሞ ያሳለፍኩትን ሞመንት በደንብ ታውቃለህ። ለአብርሃም ምን ያህል እንደማፈቅረው ምን ያህል እንደምወደው እኔ ባልናገር ኤቭሪ ህይወታችን ሚዲያ ላይ እንደሆነ ታውቃለህ። እና ይሄን ነገር እያወቅህ ይሄን ለምን እንደጠየቀኝ አላውቅም። ያ የሚሰማኝ ስሜት ነው። በቃ ይሄን ነገር ደግሞ ደብቄው መቆየትም አልፈልግም። ከዚህ በላይ መጎዳት ስለማልፈልግ ዛሬ እንደ ወንድ ልጅ ሲበት ፈልጋለሁ። ምክንያቱም ያው ለምን አብሬሽን አፈቀርሽ አለሽ ከኔን ጋር ደግሞ ለምን በግድ አትሆኝም አለሽ። ግን ደግሞ ብትሆኚ ደስ ይለኛል። አብረን ያ የድሮ ጓደኝነታችን አሪፍ ጓደኝነታችንን ዛሬ በፍቅር ብናስቀጥለው በጣም ደስ ይለኛል። እምቢ ከሆነ ግን ምላሽሽ በጣም በጣም ነው ልቤን የሰበርሽው። በጣም በእውነት ኤርሚ በጣም ይቅርታ። በጣም ነው እንትን ያልሽኝ። አዳምጠኝ። እኔ አሁን ምንም ልዋሽህ አልችልም። የተሰማኝን ስሜት ነው እየነገርኩ ያለሁት። አንተ የተሰማኝን ስሜት እንደነገርኩኝ እኔም የተሰማኝን ስሜት ነው እየነገርኩ ያለሁት። አስቢበት ነው ለማለት ነው። አስቢበትና እስቲ የሚቀየር ነገር ካለ ያው አንዳንዴ በሂደት ነገሮች ብችል ኤርሚ ሌላ ሰው ማፍቀር ብችል ወይ አዲስ ህይወት ሌላ ለመጀመር ብችል ከዚህ በፊት በጣም ብዙ አጋጣሚዎች ነበሩ። ገባ እንደገና ደግሞ ህይወቴ ሙሉ ሚዲያ ላይ ስለማላሳይ ነው እንጂ እኔ ከኋላ በጣም ብዙ የሚሰማኝ ስሜቶች አሉ። ስሜት ደግሞ ለአንተ ማንጸባረቅ ደግሞ አልችልም። ገባ? ስለዚህ እርሜ አሁን እኔ እናንተ በመጀመሪያው በኖርማል ጓደኝነታችን ስራ ሲበላሽብኝ ተጨንቀህ ለምትደውልልኝ፣ እኔ ስራ ሲበላሽብኝ ተጨንቀህ ለምደውል ነገሮችን ለማስተካከል ስራ ጓደኝነታችን ስራ ነው የፈጠረውና ከስራ ያለፈ ነገር እንድትኖረን አልፈልግም። ምናልባት ለጓደኝነት ግን ኖርማል